فرض كتسجد بهذا صلاة الصبح ظهر عصر مغرب عشاء كسجد بهذا السلام عليكم الجهة ستر دعاء يدرج حرام ነው كفر ነው አይደለም የሚለው ያለው لكن ነብያችን አላደረጉትምና ተው ምን ላርግ ቀጥታ ሰላም አለይኩም ካል ነብያችን ሰለላሁ ህይወታቸው በሙሉ ይሉት የነበረ የተውልን ሰሃባ ይሉት የነበረ የተውልን ምንድነው አስታግፊሩላህ اللهم انت السلام ومنك السلام تباركت يا ذا الجلال والاكرام بله يالو ذكر اذكار لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير እንደገና 33 ተስቢህ ምናምን ታረጋለህ አይደለም ይሄ ነው የተውልን እና ይሄን ታረግና ከዛ በኋላ طيب ዱዓስ ብሎ ቢጠይቀኝ ዱዓ ሁለት ቦታ አለው በሰላት ሁለት ቦታ ብቻ ነው ያለው አላህ ሊቀበልህ ከፈለክ አንዱ በስጁድ ነው ስጁድ ስትወርድ የፈለገውን ዱዓ አርጋት የፈለከውን ነገር አላህን ጠይቅ እሺ ስጁድ ስትወርድ ሁለተኛ ነገር ደግሞ በመጨረሻው ሰላ ዱቡር ሰላ ይሉታል ዱቡር ማለት በስተጀርባው ማለት ነው ወላ እና في كل دبر الصلاه እና ተህያት ወአስራ اللهم صل على محمد وعلى ال محمد بلا انك حميد مجيد ስትል ዱዓ አምጣ እዛ ጊዜ የፈለገውን ዱዓ የዱንያም የአኺራም ነገር ጠይቅ ይህ ቦታው ነው ሁለተኛ ያኒ ስጁድ ስትወርድ ደግሞ እነዚህ ሁለት ቦታ ያደረካቸው ዱዓ አላህ Subhanahu Wa Ta'ala ይቀበለዋል ኢንሻአላህ السلام عليكم ካልክ ግን መጀመሪያ የምትላት ነገር አስታግፊሩላህ ممكن አንድ ሰው ይጠይቃል አንድ ሰው ወንጀል ካደረገ ነው አስታግፊሩላህ የሚለው እኔ ግን በሰላት ውስጥ ነበርኩ ሱብሃን ረቢል አላ ቁርአን ቀራለሁ ተስቢህ አደርጋለሁ ሩኩዕ ስጁድ በዳዕዋ በዒባዳና በሐሰናት ነው የነበርኩ ምን አጥፍቼ ነው አሁን ሰላም አለይኩም አስታግፊሩላህ የሚለው ብለው ይጠይቃሉ አንዳንዱ ጥሩ ጥያቄ ነው ለምን መሰለህ ወንጀል ስላደረካ አይደለም ግን በመጠኑ ወንጀል አድርገሃል በሰላት ውስጥ ምንድነው ምን ማለት ነው አስታግፊሩላህ ያ ረቢ እኔ አንተ የምትፈልጋትን ሰላት ሙሉ በሙሉ አሰገድኳት ይሄ ደግሞ እውነት ነው አንተ ስትሰግድ ልብ ወደ ላይ ያሄዳል ይሄም አንድ ጉድለት ነው ቁርአኑ በደንብ አትቀራም ሩኩዑ በደንብ ሩኩዕ አታረግም እና ብዙ ነገር የሚጎድላት ነገር አለ ነብያችን የሰገዱት ሰላት አይደለም የምንሰግደውኛ እውነቴ ነው የተሰባበረች ነሽ ለዚህ ነው አስታግፊሩላህ የምትለው ጌታዬ አንተ የምትወዳትና አንተ የምትፈልጋት ሰላት አልሰገድኩም ስለዚህ ቅርታ በለኝ ይቅርታ አድርግልኝ ማለት ነው አስታግፊሩላህ አልዓዚም ከዛ በኋላ አዝካር ነው ከሰላት በኋላ ያለው አዝካር ነው እንጂ ዱዓ አታረግም طيب ዱዓ ከፈለክ አልኩ በሰላት ውስጥ በስጁድና በመጨረሻው ሰላት ወይም ደግሞ ሱና ከሰገድክ ዙሁር ለምሳሌ 4 ረካዓ አለ አይደለም 4 ረካዓ ከሰገድክ በኋላ እንደፈለክ ዱዓ አድርግ ከሰላት በኋላ ከፈርድ በኋላ 2 ረካዓ አለ ከዛ በኋላ እንደፈለክ ዱዓ አድርግ